ጤና ይስጥልኝ። እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? በስደት ያላችሁ ወገኖቼ እህቶቼ ሰላማችሁ ይብዛልኝ። ዛሬ እንደዚህም ብዬ አንድ የሆነ ሀሳብ ላስተላልፍ ነው የመጣሁት። መልእክት ደግሞ ሌሎችን ምናልባት የሚጠቅማቸው ሰዎች ጋር ቢደርስልኝ ብዬ ነው ይህን ሀሳብ እየሰጧችሁ ያለሁት። ብዙዎቻችሁ ስደት ሀገር ላይ ስትኖሩ ወይም ደግሞ እየኖራችሁ ብዙዎቻችሁ ራሳችሁን ችላችሁ አይደለም የምትንቀሳቀሳችሁ ያላችሁት። ትናንትና ራሳችሁ ብቻችሁን ብዙ ችግርን ብዙ መከራን አሳልፋችሁ የብዙ ነገር ወጥታችሁ አሁን ሰዎች ይደርሱበታል የተባለ ቦታ ላይ ለመድረስ እየሮጣችሁ እያላችሁ ለእናንተ አዋቂ መስለው አዛኝ መስለው ለእናንተ ሀሳብ ሰጪ መስለው የእናንተን ችግር የእናንተን ቦታ በእናንተ ጫማ ሳይረዱ እነሱን እየተከተላችሁ ላላችሁ ወይም ደግሞ ሰዎችን እየተከተላችሁ ያላችሁ ሰዎች እነሱ ናቸው እንጂ እየተጠቀሙባችሁ ያሉት እናንተ እየተጠቀማችሁ አይደላችሁም ያላችሁት። ምናልባት የሚጠቅመው ሰው አስተውሎ ይሄን ነገር ምን ሊል ፈልጎ ነው ብሎ የሚሰማ ይኖራል። እስከ መጨረሻው ብትሰሙኝ ደስ ይለኛል። ምክንያቱም አሁን ላይ የብዙዎቻችሁ ችግር ማግኘት የሆነ ነገር ላይ በቃ የሆነ ነገር ራስን ረስቶ የራስን ጉዳይ ረስቶ በቃ ተውት የራስን ጉዳይ ነገሮቻችንን ሁሉ ለፈጣሪ ሰጥተን ከፈጣሪ መፍትሄ ማግኘት ትተን ሰው መፍትሄ እንዲሰጠን እየተሯሯጥን ያለና ሰዎች ደግሞ በጣም ወጥረው ደግሞ እነሱ በእናንተ ድክመት በእናንተ ጉድለት የእናንተን ነገር እየወሰዱ እነሱ ህይወት የሚኖሩ ሰዎች በብዛት እየታዩ ነው። ብትችሉ እውነቴን ነው የምነግራችሁ፣ ብትችሉ በቃ ጀግና ሆናችሁ የራሳችሁን ውሳኔ ብትወስኑ መልካም ነው። ነገር ግን የሰው ሀሳብ ስትቀበሉ ደግሞ ከመወሰናችሁ በፊት አንድ ሁለቴ ሶስቴ በደንብ ማሰብ ይጠበቅባችኋል፣ መረዳት ይጠበቅባችኋል። እኛ መኖር ነው አይደለም ሩጫችን። ሌላውን ነገር የዘነጋነው ነገር ካለ እስኪ አስታውሱ። ምናልባት የህይወታችሁ ጉዳይ የጤናችሁ ጉዳይ እናንተ እንድትቆዩ ያደረጋችሁ የፈጣሪ ጉዳይ ተረስቷል ይመስለኛል። አሁን ላይ ሩጫ ነው ተይዞ ያለው። በምን መንገድ ራሴን ላድን ብሎ ነው ሰው ይሮጣል። ጥሩ እኮ ነው፣ መንቀሳቀሳችሁን ወደዋለሁ። ግን በጥበብና በማስተዋል ቢሆን ከብዙ አንግል ቢሆን ከእድሜያችሁ፣ ከጤናችሁ፣ ከጊዜያችሁ፣ ከብዙ ነገሮቻችሁ ጋር አንደርስታንድ ብታደርጉ የሆነ ነገር ይፈጠራል ብዬ ነው የማስበው። ብልጥ እንድትሆኑ ነው። እስኪ አንድ ጥያቄ ለአንድ ነገር ልንገራችሁ። አንድ እህታችን ወንድሟ ነው እየነገረኝ የነበረውና አጋጣሚ ጎንደር ነበርኩኝ ለጥምቀት ቤተሰብ ጋር እዛ ጎንደር ሂጅ ያለው እዛ ነው የነበርኩት እና አንድ ወንድሟ አንድ ታሪክ አጫወተኝና የእውነት በጣም ነው ያዘንኩት። ምናልባት ለእናንተ ከጠቀማችሁ ልንገራችሁ ብዬ ነው። ወደ 9 ዓመት ስደት ሀገር የነበረች እህት ነበረችው። 9 ዓመት አረብ ሀገር እየሰራች እያለ ግሩፕ የሚል የዋትስአፕ ግሩፕ ይፈጠራል። እዛ ግሩፕ ውስጥ ትገባለች። እዛ ግሩፕ ውስጥ ደግሞ ያንን ነገር የመሰረቱት ሰዎች የራሳቸውን ጥቅምና ከነሱ ጥቅም ፈልገው ነው። የሆነ ሰው በውስጥ መስመር ለምን አውሮፓ ሄደሽ የተሻለ ህይወት አትኖሪም ይላታል። በዚህ ይግባባሉ። ከዛ ፕሮሰስ ይጀመርላታል። ሽትልና 1,500,000 ብር ወጪ ያስወጣታል። ከዛ ፕሮሰሱ ተሳክቶ ትሄዳለች። ከዛ እዛ ሀገር ከሄደች በኋላ አረብ ሀገር ደክማለች። አስቡት። አሁን እኔ ማስተዋል ይሳናቸዋል ያልኩት ለዚህ ነው። 9 ዓመት የሰው ልጅ በሰው ቤት ሰራተኝነት መስራት ማለት በጣም ደካም፣ በጣም ብዙ ነገሮች አልቀዋል ማለት ነው። ይቺ ልጅ
ከስደት የሄደችው በ25 ዓመቷ ነው። በ35 ዓመቷ ነው ድጋሜ ሌላ ስደት ወደ አውሮፓ ያላትን የሰበሰበችዋትን ሰብስባ ያላትን ገንዘብ ከባንክም ከምንም ውክልና ለወንድሟ አሰጥታ ብሩን አስወጥታ እዛ ሰጥታ አሰጥታ ምናምን ብላ ነው ወደዛ ሄደች አውሮፓ ሄደች። አውሮፓ ሀገር ገባች። ግን አውሮፓ ሀገር ስትገባ እንደ አረብ ሀገሩ ቆይ ቁጭ ብዬ ቆይ ተነስቼ የሚባል ነገር የለም። ወረቀት የለም። የስጋት ኑሮ ነው። እሱ አውሮፓ ድረስ ለመጣል እንጂ እዛ ስራ ሊሰጣት አይደለም የተነጋገረው። ግን እንዳለመታደሉ ነው። በዛም ስትል ወረቀትም የላትም። የሆነ ስራ ታገኛለች። ስራ እየሰራች ባለችበት ሰዓት ላይ ከዛ የደከመ ሰውነት ስለነበራት ኩላሊቷ ፌል ያደርጋል። እንዳትታከም ኢንሹራንስ የላትም፣ ወረቀት የላትም። ከዛስ ከመሞት ሰው ሀገር ላይ ብላ እንደምንም ብላ ወደ ሀገር ቤት ትገባለች። ከ8 ወር ነው ከ6 ወር በኋላ ወደ ሀገሯ ገባች። ይቺ ልጅ በሽታን ከዛ የገባችው። ከዛስ አገር ቤት ገባች። አገር ቤት ገብታ እዚህ የተራረፈ ገንዘብ ነበረ ሕክምና ምናምን ስታደርግ ቆየች። ከዛ የቤተሰብ ቤት ነበር። የቤተሰብ ቤት ተሽጦ ወንድሟም ኩላሊት ሊቀይርላት በእንቅስቃሴ ላይ ያለች ልጅቷ ሌላውን በሽታ ተደራርቦ ህይወቷን ታጣለች። በሚያሳዝን ሁኔታ ሰው አረብ ሀገር ለፍቶ ደክሞ ያለውን ሰውነት ጨርሶ እንደገና ደግሞ ሌላ ስደት ተጨምሮ አውሮፓ ሀገር ብዙዎቻችሁ አሁን ካናዳ፣ አሜሪካ ምናምን ሲባል ሰፍ እያላችሁ ገንዘብም እየበተናችሁ ያላችሁ ሰዎች አሉ። ስንት ሺህ ዓመት ነው የምትኖሩት? ግን ቆይ እናንተ አትሞቱም ተብላችኋል፣ ወይም ደግሞ አታረጁም። በቃ የእናንተ ነገር ይቀጥላል ተብሎ ነው የተነገራችሁ። በጊዜ እኮ መቆም አለ፣ ማብቃት የሚባል ነገር አለ። ህይወት የተሰጣቻችሁ ዝም ብሎ የሚቀጥል አይደለም። በቃ የተወሰነ ጊዜ ሰርታችሁ የተወሰነ ጊዜ ደግሞ ትዳር ይዛችሁ አግብታችሁ ወልዳችሁ ተደስታችሁ ስቃችሁ ቢያንስ የመጣውን ሞትን በጸጋ መቀበል አለ። ከስደት ወደ ስደት እንደ ካንጋሮ እስኪ ቤይሩት ሂዶ ዱባይ አልሄደ፣ ዱባይ ሂዶ ኳታር አልሄደ፣ ኳታር ሂዶ ሳውዲ አልሄደ። ምን ያልሄዳችሁበት አረብ ሀገር የጨረሱ ስንት? ምንድን ነው ግን መጨረሻችሁ? ምንድን ነው የምትሆኑት? በቃ እንዲህም ስትሉ እድሜያችሁ አልቆ ጤናችሁ ተዛብቶ ነገ የሆነ ነገር ሲመጣ በቃ ውድቅ መውደቅ። ኧረ ተው፣ ግድ የላችሁ። ሁሉ ነገራችንን፣ ችግሮቻችንን፣ ሀሳባችንን፣ ፍላጎታችንን ለሰው ነግረን ለእግዚአብሔር ምንም የነገርነው ነገር የለም። ያኔ ሰው ደግሞ ሰምቶ ደግሞ ለመጉዳትና ለመጠቀም እንጂ ለምን እናንተ የሚጠቅማችሁ ነገር የለም። ይሄው ለፈጣሪ መንገር ግን የሚጠቅመው ቢያንስ እንኳን እግዚአብሔር ቢያንስ ችግራችሁን እንኳን ለፈጣሪ ብትነግሩት እሱ አይጥላችሁ። ምክንያቱም የፈጠራችሁ ባለ ሸክላ ሰሪው እሱ ስለሆነ አምላክ ስለሆነ። በቃ እናንተ ነገር እንዲህ እንዳለ ሞት መጨረሻ ላይ አጉል ሞት። ሰው እኮ ይሞታል እኮ፣ ግን ምን የሚሉት ሞት ነው? የሞት ሞት የምትሞቱት መቼ? ስቃችሁ መቼ? ተደስታችሁ መቼ? ፈገግ ብላችሁ መቼ? አርፋችሁ ከድካም ላይ በድካም ሞት እኮ በጣም ከባድ። ተው፣ ግድ የላችሁ። ምርመራ ስለማታደርጉ፣ የምግብ በስነ ስርዓት ስለማትጠቀሙ፣ በስነ ስርዓቱ ረፍት ስለማታደርጉ፣ ማታም ሶሻል ሚዲያ ላይ ተወጥራችሁ ስለምታመሹ፣ ላይቭ ላይ ሰው ህይወት ላይ አብራችሁ ሆይ የሰው ጌም ላይ 10,000 5,000 ሰው ጌም እኮ ገንዘብ የሚሰበስቡበት ነው። እናንተ እዛ ውስጥ ምን ትሰራላችሁ? የእናንተን ህይወት ማን ሊኖርላችሁ? እያንዳንዷ ቀን እኮ እግዚአብሔር የሰጣችሁ የምታመሰግኑበት ፈጣሪ ለእናንተ የእድል እየሰጣችሁ፣ እድላችሁን እኮ አልተጠቀማችሁበት። ሰው ጌም ላይ ያድራል ያውላል። ምን ቤት ናችሁ እናንተ? እዛ ጌም ውስጥ ጥቅማችሁ ምንድን የተጠቀማችሁ? ንገሩኝ። እንዲህ ማሽቃበጥ፣ እንዲህ መጉላላት፣ በጨረሻ ላይ በሽታ ሲጥልሽ እኮ በቃ የቤተሰብ ወይም ደግሞ የሀገር ወይም ደግሞ የፈጣሪ ሸክም ነው የምትሆኙ። ያ የምትከተያቸው ሁሉ እኮ የሉም አጠገቡሽ። ምንም ብትሆኝ ማንም ሰው አያነሳሽ። ለጊዜሽ ለራስሽ ጊዜ ማሰቢያ፣ ለፈጣሪሽ ማመስገኛ፣ ለጤናሽ እረፍት፣ ለአእምሮሽ ሰላም እኮ የምታገኝበትን ሰዓት ነው እየተጠቀማችሁ ያላችሁ።
እንዲህ ወደዚህ ድክም ልብ ዝቅ ቁጭ ብድግ። ከዛ ሲያበቃ ደግሞ ፈጣሪና ውረድ አንተ እኮ ምናምን መቼ ነገርሽውን እያደረግልሽ መቼ በስነ ስርዓት ነገርሽ ታያለሽ። ጉዳይሽን እኮ ለእግዚአብሔር ሳይሆን ለሰው ነው የምትነግሪው። ማመልከቻ እኮ ለሰው ያስገባሽው ለእግዚአብሔር አይደለም። እግዚአብሔር እኮ የትኛው ማመልከቻ አስገብተሽ ነው አይቶ ምሕረትም ሰላምም ደስታም ሊሰጥሽ የሚችለው? ማመልከቻሽ ሰው ጋር እኮ ነው ያለው። ያ ሰው ጋር ነው ያለው። ያ ሰው ደግሞ ጥቅም ካለ ያይልሻል፣ ጥቅም ከሌለ አያይልሽ። ሰው ማለት እንዲህ ነው። መቼ ነው ብልጥ መቼ ነው እግዚአብሔር የእውነት ከልቤ ነው የምታሳዝኑ። የእውነቴን ነው የምነግራችሁ። ትሞታላችሁ። ሞታችሁ ከንቱ ቤተሰብ እንዳለ በቃ ቤተሰብ ይቀር። ትረሳላችሁ ደግሞ ከሞታችሁ 2 ቀን አትቆዩም። እዛው ተቀምጦ ለቅሶ ቤት ተቀምጦ ካርታ እየተጫወቱ ይረሷቸው። ጉድጓድ ከገባችሁ በኋላ ማን ያስታውሳችሁ? ይሄ ልጁ ሲነግረኝ አንድ ልጅ ወልዳ ነው ትታ ሄደችው። ከባሏ ተፋታ፣ ትዳሯ ልጇን ትታ ነው የሞተችው። ምን ይደረግ ታዲያ? የእናንተ ደስታ መቼ? የእናንተ ቆም ብሎ መረጋጋት እስኪ መቼ ነው የራሴ ህይወት የራሴ ሰላም የሚኖረኝ ብላችሁ የምታስቡ መቼ? ኧረ ተው ግድ የላችሁ። እውነቴን ነው የምነግራችሁ። ሁሉም የነገራችሁ ሁሉ እውነት እንዳይመስላችሁ። ትናንትና ምንም በሌላችሁ ሰው ሀሳብ የሰጣችሁ ሰው አለ፣ የመከራችሁ ሰው አለ። እንዲያርጉ እንዲህ ብታረጊ ስደት ከምትሄጂ ወልደሽ በቃ ባልሽ ክብር ምናምን ብሎ የመከረሽ ሰው አለ። ቤተሰብ እንኳን አግቢልኝ ውለጂ ለምን ስደት ትሄጃለሽ ብሏል። ገንዘብ አግኝ ብሏል እንዴ? አብሮ መጥቶ ኢሚግሬሽን ተአሯሩጦ የሸኝሽ። ስለዚህ ብልጡ ነው። ይህን ሀሳብ ልነግራችሁ ነው የመጣሁት። ከቻላችሁ የሰው ሀሳብ ይዛ የሰው ነገር እየጠበቀች ላለች እህታችሁ ሼር አድርጉላት። ተስማና እስኪ ተንቃ። ይህኔ ፕሮሰስ ብላ ማሽን ብላ ምን መቼ ልትኖሩት ነው እንዲህ የምታደርጉት? በቃ ህይወትን ቅልል አድርጉት። ደግሞ ህይወትን ቅልል ስታደርጉት ሁሉ ነገር ወደ እናንተ ይመጣል። መቼ ልትኖሩ ነው? ቆይ እስኪ ቤት ለመስራት መከራሽን ታያለሽ። የአንቺ ጉዳይ ግን የለም ተረስቷል። ያንቺ ሞት፣ ያንቺ እድሜ፣ ያንቺ ጊዜ የለም ተረስቷል። የሆነ ነገር ለማድረግ በቃ ልብሽ ፍንድት በቃ ሄዶ አበድርኝ እዛ በእናትሽ ይሁኝም። መቼ ልትኖሪበት? ደህና ነሽ ግን መጀመሪያ አንቺ ጤናሽ ደህና ነሽ? እድሜሽ ደህና ነው? ጊዜሽ ቼክ አድርጊ። ሰው 10 ዓመት ሰው ሀገር የኖረ ሰው እኮ እኔ ሮቦት ነው እንጂ ሰው አይመስለኝም። ግን እግዚአብሔር ቸር ነው፣ ጸጋው ሊጓደል አይደለም። በጣም በጣም እውነት አምላክ ለእናንተ የቆመ አምላክ ለማንም አልቆም። 15 ዓመት 14 ዓመት ስደት ሀገር ላይ ለሰውም ቀን ተሌሊት ይሄ የማይጸዳ ቤት እያጸዳሽ የማያልቅ ዋዝ ልብስ እያጠብሽ የማያልቅ ካውያ እየተኮሽ የሀገር መኪና እያጠብሽ አንቺ ያሳደግሻት ልጅ ተደራ እንደገና ልጅ ወልዳ አንቺም እዛ ነሽ ገና። ታዲያ ሰው እነሱም የሀገር መድኃኒት ነው የሚወስዱት፣ እናንተ ግን መድኃኒት አትወስዱ። ይሄ እግዚአብሔር ቸርነት አይደለም? ታዲያ እግዚአብሔርን ጸጋ ለሰው አሳልፋችሁ እየሰጣችሁ ነገ ብትወድቁ ማን ተጠያቂ ሊሆን? አስቡበት። ሼር አድርጉላቸው። እውነቴን ነው የምነግራችሁ፣ ሼር አድርጉት። አመሰግናለሁ። መልካም